ዘጸአት ምዕራፍ 1-14 የባርነት ቀንበር። እግዚአብሔር ከአብርሃም ጋር ቃል ኪዳን ሲያደርግ ዘሮቹን እስራኤላውያንን ለ400 ዓመታት በባዕድ ምድር በባርነት እንደሚኖሩና ነገር ግን እግዚአብሔር ከዚያ ባርነት እንደሚያወጣቸው በሕልም ተናገረው። ዘፍጥረት የሚያበቃው ያዕቆብና ቤተሰቡ በግብፅ ከዮሴፍ ጋር በመገናኘታቸው ላይ ነው። ከራብ ለማምለጥ የተጀመረው ኑሮ መጨረሻው በግብፃውያን ባርነት ቀንበር ስር መውደቅ ሆነ። ዕብራውያን ለ400 ዓመታት በግብፅ በነበሩበት ጊዜ ታላቅ ሕዝብ ሲሆኑ ራሳቸውን ያገኙት ግን ለፈርዖን ባሪያዎች ሆነው ነበር። ግብፅ በእግዚአብሔር ቃል በዓለምና በኃጢአት ስለሚመሰል የግብፅ ባርነት ቀንበር የኃጢአት ቀንበርን ይወክላል። ዕብራውያን ተጨንቀው ወደ እግዚአብሔር ጮኹ። እግዚአብሔር ሕዝቡን የሚታደግለት ሰው ሙሴን በመጥራት ከአብርሃም ጋር የገባውን ቃል ኪዳን ተስፋ አከበረ። ከ40 ዓመት የምድረ በዳ ስልጠና በኋላ እግዚአብሔር ሙሴን በሰጠው መልእክት ያመልከኝ ዘንድ ሕዝቤን ልቀቅ ብሎ ወደ ፈርዖን ላከው። ፈርዖን እምቢ ባለና ልቡን ባደነደነ ጊዜ እግዚአብሔር እየከፉ የሚሄዱ መቅሰፍቶችን በግብፃውያን ላከ። በመጨረሻም ከፍተኛ ደረጃ የሆነውን የበኩር ልጅ ሞት አደረገ። እግዚአብሔርም በግብፃውያን አማልክትና በፈርዖን ላይ ፍጹም የበላይነት አሳየ። ፈርዖንም ከ10ኛ መቅሰፍት ሞት የተነሳ እንዲሞት ወሰነ። ምዕራፍ 12-18 በዛዛት ዘጸአት 12 የሞት መላእክት በ10ኛው መቅሰፍት የሚያመጣውን ለማስቀረት በእምነት የታረደውን ጠቦት ደም በበሮቻቸው መቃኖች የቀቡትን ያለፈበት የእግዚአብሔር ፋሲካ መመስረቱን የዘገበውን ነበር። እነዚያ የታዘዙት ሁሉ ድነዋል። ዕብራውያን 11-23-29 ከዚያ እግዚአብሔር ታምራዊ በሆነ መንገድ ዕብራውያንን ከግብፅ እየመራ አወጣቸው። የእስራኤልም ሕዝብ ጉዞ ተጀመረ። ሕዝቡም በግምት 2 ሚሊዮን ያህል ይሆን ነበር። እግዚአብሔር ቀይ ባሕርን በመክፈል እስራኤላውያንን በሰላም እንዲሻገሩ ፈቀደ። ነገር ግን ያሳደዷቸውን ግብፃውያንን አጠፋቸው። በበረሃ በሌላኛው በኩል እግዚአብሔር በቀንና በደመና በሌሊት በእሳት አምድ መራቸው። መውጣት ወይም ዘጸአት እግዚአብሔር ሕዝቡን የሚታደግና በእስራኤል ታሪክ ውስጥ ከፍተኛ ክብረ በዓል አደረገ። በምድረ በዳ እግዚአብሔር መናንና ድርጭቶችን ለምግብነት በማቅረብ ለሕዝቡ የፍላጎቱን ሰጠ። ይሁን እንጂ ስለ አስቸጋሪ ሁኔታዎች አቤቱታ ማቅረብ ጀመሩ። እንዲያው አንዳንዶች ወደ ግብፅ ለመመለስ ተመኙ። ምዕራፍ 19-40 መገለጥ። ዕብራውያን እግዚአብሔር የሙሴን ቃል ኪዳን እንደ አንድ ሕዝብ ወደ ሰጠበትና የራሱን ሕግና መንገድ ወደ አስተማረበት ወደ ሲና ተራራ ደረሱ። ሙሴም ትእዛዛትን ለመቀበልና የእግዚአብሔርን ክብር ለማየት ወደ ተራራ ወጣ። ሕጉ የእግዚአብሔር ቅድስና የሰውን ኃጢአተኝነትን ለትክክለኛ ኑሮ የሚሆነውን መመሪያ ገለጠ። ሰንበት የተሰጠው እንደ ሙሴ ቃል ኪዳን እንደ ምልክት ሆኖ ነበር። እግዚአብሔርም ለሕዝቡ የእርሱ ክብር ጊዜያዊ ማደሪያ ሊሆን የሚችለውን እርሱም እግዚአብሔርን ለማምለክ የሚመጡበትን ከእርሱም መመሪያ የሚቀበሉበትን የመገናኛ ድንኳን እንዲሰሩ መመሪያ ሰጠ። ሙሴም ከእግዚአብሔር መመሪያ ለመቀበል በተራራ ላይ በነበረበት ወቅት በአሮን መሪነት ሕዝቡ የወርቅ ድቻ ሰርተው እግዚአብሔር እነሱን በብርታት የቀጣበትን የጣዖት አምልኮ አካሄዱ። በመጨረሻም የመገናኛ ድንኳን ስፍራ ተጠናቀቀ። የእግዚአብሔር ክብር ሞላበት። ከእግዚአብሔር ራእይ እየተቀበሉ ዕብራውያን ለ1 ዓመት ያህል በሲና ተራራ ላይ ቆዩ። የአብርሃም ቃል ኪዳን ተሟልቶ ይፈጸም ዘንድ ከነዓን ተስፋይቷን ምድር ለማግኘት እየተዘጋጁ ነበሩ።